እዚህ ጋር ጨምሬያለሁ። የተፈጨ አብሽና ጨው አለኝ። ከዛ እዚህ ጋር ደግሞ እርሾ አለኝ። ይኸው አንድ ሾርባ የሻይ ማንኪያ ሁለት የውዶች ጨምሬ ጨርሻለሁ። እዚህ ጋር ጨውና እንትን ብቻ ነው። ጨው አብሽ እርሾ ነው ያለኝ ማለት ነው። ከዛ እዚህ ጋር ለብ ያለ ውሃ አለኝ ትንሽ ጨምራለሁ ማለት ነው። ለብ ያለውን ውሃ እንደዚህ ጨምርና እዚህ ደግሞ ዱቄት ሁለተኛ ደረጃ ዱቄቱና እንትን አለው ከስር ምንድን ነው የሚባለው? ክኩ ማለት ነው። ሩዝ ማለት ሰሚት ማለት ነው። ይሄን ጨምሬበታለሁ ማለት ነው። በጣም ያም ቆንጆ ነው ጣዕሙ ማለት ነው። ሰሚድ ማለት ነው። ሰሚት እያልኩ እኔ የአዲስ አበባን ሰፈር ማለት ነው ሰሚድ። ከዛ እንደዚህ እንጨምራለን። የባንድ እጅ ስለሆንኩ ነው ማለት ነው። እዚህ ውሃችንን እንጨምራለን። ሽናብካና እንገናኛለን። ማሮችዬ ረስቼ ነበረ ከቀላቀልኩኝ በኋላ ትዝ አለኝ ማለት ነው። እንትን የበቀሎ ዱቄት ትንሽ ጨምርበታለሁ ማለት ነው። ግን ያው ስላላቀ ሰላም ቤተሰብ እንዴት ቆያችሁ? እንዴት አዳራችሁ? ያው እንግዲህ ማታ ያቦካ ነው እንጀራችን እንዴት እንደዚህ ሆኗል ማለት ነው። አጥልዬ ምናምን አሁን አቀጣጠኘው አሁን ልጋግረው ነው ማለት ነው። እናላችኋለሁ እንጀራችሁን ቤታችሁን እንደዚህ ያረጋችሁ የጋገራችሁ ያውን ሩዝ የተፈጨው ሩዝ ሲሚንት ሳሚድና ምንድን ነው የሚባለው? የበቆሎ ዱቄት ነው ማለት ነው። ምጣዴ እዚች ከጋለችብኝ እንደው አይኑ ብትክትክ ያለ እንጀራ ማለት ነው ትላላችሁ። እንደዚህ ነው። ማን እነሱን ስንት ቀን የታሸገ እንጀራ እየገዛ ይበላል ማለት ነው። ያው እንግዲህ ቤተሰብ እንደዚህ ትላለች እንጀራችን ማለት ነው። የምር ማለት ነው። ይታያችኋል። ወዝ አለው። ምንድን ነው የሚባለው? ወዛም ነገር ነው። ያው ረስቻለሁ በነገራችን ላይ እንጀራ አዙሮ እንትን ማለት አዙሮ መጋገር። ግን ያው መጋገሪያዋ ትንሽ መጥበሻዋ ትንሽ ስለሆነች ብትን ለማድረግ አይመችም ማለት ነው። ግን እንደምታዩት ነው ማለት ነው። ቆንጆ እንጀራ ነው። ጉፋን ይዞኛል ማለት ነው። ቤተሰብ ይኸው እንግዲህ እንጀራችንን ነጋግረን ጨርሰናል ማለት ነው። እንደምታዩት እንጀራችን ይሄን ይመስላል። ይኸው እንደምታዩት ነው ማለት ነው። ምን አይነት እንጀራ እንደሚመስል ወላሂ እዩት። የነጭ ጤፍ እንጀራ ነው የሚመስለው ማለት ነው። እንደምታዩት ይኸው ይሄ ከላይ ትኩስ ስለሆነ ነው የጨመደደው እንጂ ይኸው እንደምታዩት ማለት ነው። እና ይሄን ይመስላል እንጀራችን እላችኋለሁ። እዚህ ጋር ደግሞ አተር ጥቻለሁ። ይሰላሱት ይባላል በሀገራችን። እና ወጣችንን እንሰራለን ማለት ነው። አሁን እንግዲህ ወጣችን እዩት። የምር ማለት ነው ሩዝ ነው በብዛት ያደረኩበት ሩዙን ነው ማለት ነው። ይሄንን ፓስፖሳ የምንሰራውን ዱቄት ነው ያደረኩት ሳሚድ ማለት ነው። እና ትንሽዬ በቀሎ ዱቄት ከዛ ፍርኖ ዱቄት ደግሞ ሁለተኛ ደረጃውን ትንሽ ማለት ነው። ሰላም ቤተሰብ እንግዲህ ወጣችንን እንሰራ ነው። እዚህ ጋር ዘይታችንን ጨምር ሽንኩርታችንን ጠብሰናል።
እንደምታዩት ያው እዚህ ጋር ሽንኩርቴና ዘይቴ እየጠበስኩኝ ነው ማለት ነው። ያው እንግዲህ ቤተሰብ ሽንኩርትና ቲማቲም በዚህ መልኩ በስሎልኛል። በርበሬ ይህን የምጨምረው አዋዜ ማለት ነው። ዝንጅብል ምናምን አዘጋጅቼ ስላለው ያው እንግዲህ እዚህ ጋር ጥብስ እያለችልን ነው ማለት ነው። ወጣችን ቆሌታችን ጉፋን እንኳን እንዲጥቅጥቅ አድርጎ ትሸታለች። ቆንጆ ቆንጆ ማለት ነው ሽታው ማሻአላህ።